አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። የተወዳጅ ልጇን ሕማም ታይ ዘንድ ወደ ቀራንዮ ሄደች። ያቀዳጁትን የእሾህ አክሊልና በእሾህ አክሊል የቆሰለ ራሱን ደም በትከሻው ላይ ሲንጠፈጠፍ አየች። በግርፋትም በጅራፍም ያቆሰሉትን የግርፋቱን ቁስል ደም በደም ሆኖ አየችው። አብዝተው ገርፈውት ነበርና የግርፋቱም ደም በመስቀሉ ላይ ሲወርድ አየች። ስለ መስቀሉም አይሁድ ደስ ሲላቸው አይታ ልቦናዋ በሐዘን የተቃጠለ አይታም ከዓይኖቿ የእንባ ጎርፍ ፈሰሰ። የሰቃዮችም ልቦናቸው አራራ። ያን ጊዜም ያዕቆብ ስለ ዮሴፍ እንዳለቀሰ የኤርምያስ ልቅሶ ስለ ወገኖቹ ምርኮ እንደሆነ የድንግል ልቦናዋን በሐዘን ተቀሰቀሰ። ለያዕቆብ 11 ልጆች ቀርተውለታል። ለኤርምያስም ከሱ ጋር አብረውት ሲማረኩ እርስ በርሳቸው ይጽናኑ ነበር። የእርሷ የሆነ ልጇ በመስቀል መከራ ሲሰቃይ ድንግል እንዴት አታለቅስ? ምንስ ትሁን? በድንግልና ስለወለደችው ስለ አንድ ልጇ ድንግል እንዴት አታለቅስ? ድንግል እውነተኛ የባህሪ አምላክ ልጇን የሚያሽሟጥጡትና ክቡር ልጇን የሚያዋርዱትን ስታይ እንዴት አታለቅስ? ምንስ ትሆን? የተሰቀለውም ልጇ በዕድሜ ወደሚያንሰው ደቀ መዝሙሩ ተመልክቶ